ሄይ ፍጹም ነኝ። ዛሬ ደግሞ የምናየው ሆቨር አኒሜሽን የሚባለውን የሲኤስኤስ ኢፌክት ሲሆን ሆቨር አኒሜሽን ብዙ ቦታ አይታችሁት ሊሆን ይችላል። ለተለያየ ነገሮች ይጠቅማል። ለምሳሌ አንዳንዴ ካያችሁ ልክ የሆነ በተን ነገር ናው ክሊክ ሳይን እና ነገር ልትሉ ስትሉ ያ በተኑ የሆነ ሻይን ሊያደርግ ይችላል፣ ወይ ደግሞ ቴክስቱ የሆነ ቦልድ ሊሆን ይችላል። እሱ ነው ሆቨር አኒሜሽን የምንለው ማለት ነው። ዛሬ ደግሞ በቀላሉ በአጭር ደቂቃ ውስጥ 2 ደቂቃ ሳይሞላ ኤክስፕሌን አደርግላችኋለሁ ማለት ነው። ስለዚህ በመጀመሪያ እንደተለመደው ኤችቲኤምኤላችሁን እና ሲኤስኤሳችሁን ትከፍታላችሁ፣ አንድ ፎልደር ከፍታችሁ ማለት ነው። እዛ ከጨረሳችሁ በኋላ ይሄኛውን ጽፋላችሁ በተን ክላስ ሆቨር ቢቲኤን ሆቨር ሚ ቢለውን ይሄን ጽፋለን ማለት ነው። ይሄን ከጻፋችሁ በኋላ ሊመጣ እዚህ ጋር አውትፑታችሁ ላይ በዚህኛው ጋር ሆቨር ይሄኛውን መምጣት አለበት ማለት ይሄኛው ነው በተን የምንለው ማለት ነው። እንደዚህ መምጣት አለበት። እዛ ከጨረሰን በኋላ ወደዚህ ጋር መተን እንደዚህ አይነት ቪዲዮዎችን ከፈለጋችሁ እንደተለመደው ሰብስክራይብ ማድረግ አትርሱ፣ ላይክ እና ሼር አድርጉልን ለተለያዩ ሰዎች እንዲደርስ ማለት ነው። ደግሞም ይሄኛውን አሁን እነዚህ ነገሮችን በዲስኮርድ ኮሚኒቲ ላይ እለቀዋለሁኝ። ሌላም ደግሞ ከሌሎች ሰዎች ጋር እንደዚህ መገናኘት ከፈለጋችሁ ጆይን ማድረግ እንዳትረሱ። ኮሜንት ላይ ሊንኩን ጽፌያለሁ።